እየቀበረ እንዳለ አላቅም ማለት ለምኑ ነበር የምታከብሪው? ሙኒት በአንቺ ስላልመጣ ነው? አሁን ስለመጣ ነው የተገለጠልኝ? ስላልመጣ ብቻ ሳይሆን ስለማላቀው ትክክለኛ እሱነቱን አጋጥሞኝ አያውቅም። ትክክለኛ ስንት ልጆችን ስንት ነገር እንዳደረገ በዚቹ በምላሱ አላቅም። በምድርማ በትክክል እንኳን አይራመድም። ጥላውን ይፈራዋል። ጠዋት የገባበት ቤት ማታ ተመልሶ አይገባም። ሰው ተከትሎ ደግሞ ያየኛል እያለ ከጭንቅላቱ ላይ ኮፍያ አይወልቅም። በዛ ማስክ ያደርጋል ምናምን ከማን እንደሚኖር አሁን ስር ሰዶ አሰድቡኝ ስንት ነገር አስብሎኝ እንደገና በራሱ ስም አውጥቶልኝ ጭራሽ ደግሞ ያረፈች እናቴን ሲነካ እዚህ ጋር ይቀጥል። አሁንም ይቀጥል። እኔም እንደ ጥላ እከተልሃለሁ እስከ አንተ መያዝ የለብህም። አንተ መሞትም የለብህም። አንተ በሰቀቀን ነው መኖር ያለብህ። በሰቀቀን የሰው ልጅ ቤዚክ እኮ ሌላ ሰው ነው። ይህንስ አልተረዳሽ? ተረድቻለሁ። ቤዚኩ ሰባት እንጨት 7 ሜትር ያኛው ፕላን ያወጣል፣ ይሄኛው ይተገብራል። እኔ ደግሞ ከዛ በኋላ እናንተን ሲሰድብ ዘፈን ይጨፈራል። እኔ በዱባይ ሆነ በገባኝ መጠን መልስ እሰጣለሁ። ግን ሄለን እዚህ ጋር መጥቼ ሳናግርሽ ሄለን ብዬ ነው አይደለም ማናግርሽ። ያኔ ስነካሽ አይኔንም ማውጣት ትችያለሽ፣ ወይኔ አይንሽን አውጣለሁ። እንዲህ ስንገናኝ አይደለ? ግን ከእንትን ጀርባ ሆኖ ቤቱን ቀይሮ እንትን ስር ገብቶ የሚዘፍን የሚደንስ የሚያጓራ ሰው ምን ታደርጊዋለሽ? እንደ ሀገሪቱ ለእያንዳንዱ እሱ ለሚዝትብሽና ለሚያደርገው ሰበብ ነች። 95% እርምጃ እኔ ምንም የለብኝም። ስጡኝ ጠርጌ ላጥረገርጋል። ውጭ ሀገር የምትወጣው ለመስራት ሳይሆን እናንተን ለመስደብ። ምንም ችግር የለም። እስኪ እናያለን። እያዋጋውሽ አይደል? ፎከስ እንድታረጊ ተናግሬ ጨርሻለሁ። ምናልባት ስለማይደርስሽ ነው። እኔ ተናግሬ ጨርሻለሁ። ምንም ችግር የለም። ለሁሉም መንገድ አለ። ምንም ችግር የለም። እነሱ ያውሩ፣ እኛ እንሰራለን። እነሱ ችግራቸው የማያውቃቸውን ህዝብ እንዴት ነው ሰው ላይ አክት የሚያደርገው ፊልም የሚሰራው? እኔ መጀመሪያ እያንዳንዱን ኦዲዮዎች ያዥ። ለምን ስገቢ ቢሮሽ ነበርኩ፣ መኪና ስር ነበርኩ፣ ቤትሽ ነበርኩ። ይሄ ስጋት ነው። ማስፈራሪያ። ለህይወትሽ ስጋት አለሽ፣ ልጆች አለሽ፣ ለልጆችሽ ያሰጋል። ተተርጉመው አልቋል። መያዝ ብቻ ሳይሆን ተተርጉመው ኢቭን አልቋል። ምንም ችግር የለም። የሚሄድበትን መንገድ እኔ ያውቀዋለሁ። እስቲ ምን እንትን እንደሚል ታላችሁ። ሌባ የፈለገ ከደላላነት ውስጥ እንኳን ስህተት ብትሰራ ቢያንስ ሰርታ ነው የምትኖረው። የማንንም ጠርሙስ እያሸተተች አይደለም የምትኖረው። ለመስከር እኔ ሰረቅሽ ከተባልኩት ብር ከተባለ ከሰረቅሽ ብር ትኬት ላጡ ትኬት ገዝቻለሁ። ለታመሙ ልጆች ሆስፒታል አሳክሜያለሁ። የተራበ አብልቻለሁ። የቲሞችን አልብሻለሁ። እኔ ይሄ ሲጀመር የልጆቼ ሰደቃ ነው ከልጆቼ ገንዘብ ላይ። ከዚህም ከተባለ ግን አትሊስት ሰርቄ መልካም ነገር አድርጌ እየከፈልኩኝ ነው። እሺ ሄለን፣ እሱ ድጎማ ተሰጥቶት ከዛ እየጠጣኝ አይደለ መጥቶ እዚህ ጋር የሚያቀረሽብን እንዴ? እዚህ ጋር መጥቶ የሚሳደበው ያንን ሁሉ የሚደረገውና ነገ ተውት ሰክሮ ስለነበር ነው የሚባለው። በሰው ብር አይደለ እንዴ? ሰርቶ ነው እንዴ? የት ሰርቶ? አንድ ነገር ልንገርሽ፣ መኪና ላይ እንኳን እንደዚህ ሊወጣ ስሙን የለውም። ሰርቶ አያውቅም። ከሳውዲ አረቢያ በኋላ በማን እንደሚተዳደር እናውቃለን። በጣም የሚያዝ ነው። ኧረ ትልቅ ሰው የሚባለው በእንደዚህ አይነት ነገር ዘሮችን ለመሳደብ ብቻ ኢንቨስት ማድረጉ የእውነት በጣም ያሳዝናል። ግን ችግር የለው የሰዎችን ደረጃ የምንለካበት አሉ እንጂ ማረጋገጫ የለም። ያ አንቺን በዛው ስልከትሽ አልፈልግም። ይሄ የራሴ እንትን ነው። እኔ በእርግጠኛነት የምነግርሽ በጆሮዬ ከራሳቸው አፍ የሰማሁትን ነው የምነግርሽ እኮ። በስንት ስለት በስንት መቧጠጥ ነው እዛ ጋር የሚደርሱት። ድምፃቸው ነው የሚደርሰው። ምን ደግሞ ሰው ማንም ተራ ሰው እንኳን ቀጥታ ቁጥሩ እኔ ባይሆን የዱባይን ቁጥር አውቃለሁ። እንትና ፍርፋሪ ስትበይ ሶስተኛ አካል ሰው ነው የሚያገኛቸው። አይ ነው ማን እንደሚያገኛቸው። ይኸውልሽ የሆነ ነገር እየበላሽ ድመት እዚህ ጋር ሚያው ቢል ቆንጥረሽ መስጠት አይቀርም ያለ ነው።
ውሻን ቢጮህ ወርወር ታደርጊለታለሽ፣ ድመትን ብትጮህ ትወረውሪያለሽ። የእንደዛ ርዝራዥ ስንተኛው ነጥቡ ነው የሚደርሳቸው። ግን አይተው ሰምተው ኬር ስለማያውቁ ውዝግብግባቸው ወጣ። ከማንም ቀድሞ የተሰጠው ብር እሱ ነው። ለምን ሄደሽ አንቺ አልተናገርሽም ብሎ ሲናገር ሰምቼዋለሁ። ሳሪን ለምሳሌ እሱ ለምን አልተናገረም? እንደተሰጠው እንዳትናገሪ ተብላን የተሰጣት ይችልች እሱ ስሟን የገነባችሁበት እሷ ለምን አልጠየቀችም? በዛ እንደገና ደግሞ አንቺ ስለ አንቺ እኔ ከተቆረቆርኩ ከአንቺ በኋላ ነው ጉዳዩን የማስፈጽመው እንደ ተቆርቋሪ ራይት። የወርቁን አይተነውን እንትን እኔ ችግር የለብኝም ምን የለብኝ የተባለ ነው መጥቼ ያወራሁት። እዛ ሴት አይደል እንደዚህ ያለኝ ብያለሁ። ከ4 ሰው ጥሪ አንዷ መጣች አስደረግኩኝ ራይት። ለእነሱም ጥሪ አቅርቤያለሁ። አናረግም ካሉ ስፈልግ አወጣለሁ ስፈልግ አላወጣም። መጥቶ እጅ የሚጠመዝዝና ይህን ቴሌፎን በእጁ የሚነካ ሰው ያለ ሲጀመር እንደዚህ አይነት ትልቅ ሰው ስሙን መጠጥ ቤት ጠረጴዛ ላይ ሲጠሩት በሴቶች ጉዳይ መሀል ሲያወሩት በወርቅ በበርዝዴ በምና ጭራሽ በማይመጥነው ነገር ሲጠሩት እንደው ለሞራላቸው የለም ምን ይደረግ። መቼም የራሱ የሆናቸው ዘር ናቸው ተብለው ይመስለኛል ጸጥ ያላቸው እንጂ እሱ ራሱ ይሄ ነገር ይመቸዋል አይመቸውም። ከነማጋ የሚውል ሰውዬ እነንትና ሲጠሩት በጣም ይደብራል። በጣም በጣም ለእነሱማ ስም መገንቢያ ነው እኮ ለእሱ ነው እንጂ ውድቀት ለእሱ ነው እንጂ ነውር። ለእነሱማ ስማቸውን እየገነቡበት ነው። እንትናን አውቃለሁ ገብቶሻል። ለእነሱማ ጥቅማቸው ነው አውቃለሁ። ብቻ ከሩቅ እንኳን መሬት ላይ ወድቀው እንኳን ማን እንደሆኑ የማያውቃቸውን ሰው ግን ለእሱ ውድቀቱ እኮ በእንደዚህ አይነት ኧረ ተይ። እኔ የራሴ ቋንቋ አለኝ የማወራበት እዛ ውስጥ ልከትሽ አልፈልግም። ለማንኛውም ሄልቾ በጣም አመሰግንሻለሁ። ነገሮቼን ባስተካከልኩ ሰዓት ደግሞ ለጥያቄ ብትጋብዥኝ ሬዲ ነኝ። ግን እስቲል ከአንቺ የምፈልገው ነገር አለ። በውስጥም ነግሬሻለሁ። ነው የምንጨርሰው ሙኒታችን ጥሪ የህዝብ ስለሆነ ህዝብ ማየት አለበት። ያን ነገር ተሳትፎ ማድረግ አለበት። ግን ከዛ በኋላ የእውነት ነው እርቃችሁ የእውነት ነው ሰላም ወርዷል። የትኛው ሰላም? ስንት አይነት ሰላም ነው ያለው ዱባይ? ሰላም አለ ብዙ አይነት ሰላምታችሁ ለክብርሽ ስትይ የምታመጪው ሰላም አለ። አይጧ ምንድን ነበረ? ምጣዱ አይጧ ትለፍ ነው ምናምን የተባለ ሰላም አለ። ብዙ አይነት ሰላም አለ ይመራት ላይ። እኛ ለማንኛውም አንደኛውን ሰላም ተጠቅመነዋል፣ ግን አልሰራም። ግን አብረ ማች የማታረግ ከሆነ ሰላምም ሳትባባል እኮ ተራርቀህ የራስን ላይፍ መኖር ይቻላል። ግን ስንረሳሳ ነዋ። ስንረሳሳ እርሱን እንርሳ። ይቅርታ ማለት እኮ ነገሮችን ወደ ቦታ መመለስ ነበር። እኛም የምናውቀው ወደ ቦታውን ባትመልሽው የለም ብዙ ነገሮች ወደ ቦታቸው ሊመለሱ አይችሉም በምንም አይነት መንገድ። የሆነ ጠባሳ ሳይጥል የሚያልፍ ነገር የለም። ግን ቢሆንም እንዝጋው የሚባል ይቅርታ አለ። ካላስ አለቀ በቃ ሆኗል የሚመጣ ነገር የለም ብለሽ የምታደርጊው ነገር አለ። ግን እንደዛ ስታደርጊ ደግሞ ፈሪ አቅም የሌለሽ ምንም የማታመጪ መስሎ የሚታያቸው ሰዎች እነሱ በስርዓቱ ማግኘት አለባቸው፣ ማግኘት የሚገባቸው። ተገናኝታችሁ ከዛ በኋላ ታውቃላችሁ እድራችሁ እንዴት ነው? እድሩ ማህበሩ እንዴት ሆኗል? ያለውት ኢመራት ዛሬ የሆነ የእርቅ ስነስርዓት እየተካሄደ ነው። ነገ ዘግባችኋል። ነገ ዘግባችኋል። የትና እንዴትና በምን ሁኔታ እንደሆነ እኔ ነገ ታነተንላችኋል። ያው ያለው ማን ክስ ኦልሬዲ ሊመሰርት ያ ክስ እንዳይመሰረት ሲሯሯጡ አይቻል። ከዛ ውጤቱን አያል። አይ ቲንክ ሰሊና ክስ መሰረተች መሰለኝ። ያ እና ያንን ለማቆም አይ ቲንክ እየተሯሯጡ ነው ያሉት። በዱባይ ላይ እነሱ ብቻ ክስ መመስረት የሚችሉ ነበር የመሰላቸው።
የእኔስ ጉዳይ ሄለን፣ ያ ምን ይሻልሻል? 8 አንበሳ ይፈረድብሽ ብላ ምን ሸይጣን 5 ላይ ከእሱ ላይ አስተያየት ታደርጊልኛለሽ ስል ትጨምሪያለሽ እንዴ? የከሰረ ሰራተኛ አታውቂም እንዴ? የከሰረ ደላላ ነኝ በአሁን ሰዓት። አንዱ ሬስቶራንት እኮ ያንቺ ነው። የዛኔ ዲል እናደርጋለን። እስከዛ ይሄ ግልጽ ነው። አንቺ ካላልሽ እሷ አንቺ ላይ መረጃ ካልያዘች በስተቀር ግን አንቺ ሄለንን ገላታለሁ አላልሽም? አስገድላታለሁ አላልኩኝም። እስቲ ማይ ወላህ ለአዚም ወላህ ልጆቼን ይንሳኝ አላልኩም። ከኔ አልፎ እኮ እኔ ለጃጉር ስነግረው ለጃጉር ስነግር እውነት ነው ልትገላት እኮ ቆይታለች ነው ያለቻት። እግዚአብሔር ጃጉርን ራሱ በምን የተነሳ ነው እኔ አንቺን ይሄ የደላልነቷ ስራ ነው እንጂ በግል በጓደኝነት ዝም ብላ ጅላንፎ በየቦታ ላይ የሄደች ራሷን የምትጋፍጥ ሰው ናት። ለጓደኝነት የምትሆን ሰው ናት አላልኩም? አዎ፣ ግን እኔ አልሰሜም ግባ በሪው የተባልኩት ለዛ ነው። ልትገልሽ እያፈላለገች እንደሆነ አታውቂም እንዴ ነው የተባልኩት። ከዛን ጃጉር ሲጠይቃት ያ ቆይቷል እኮ የንቅድ ከያዘች ነው የተባለው። ጃጉር ራሱ እግዚአብሔር ለጃጉርም ነው የደገመችው። ግን መረጃ አለ ለዚህ ነገር ሄለን። መረጃ ሳይኖር ለምንድን ነው የምናወራው? ስለዚህ እንግዲህ አስተያየት የሚያዋጣልሽ አካል እነ ታሜ ካሉ ለምን ያዋጡ እንዴ? ለዚህ ከጎንሽ ለምን አይሆኑም? አንቺ ብቻ ነሽ እንደየሄድሽ የምትጋፈጭላቸው። እኔ ላጣላሽ አይደለም ማለት እሱ ከኔ ብጠይቅ አያጎሉም። ግን አንቺ በራስሽ አስተያየት አድርገሽልኝ አሳወቂ። ያ አለው የአይንሽ ከለር ካማር በዚሁ ከሄድ እሺ። እኔ እኮ ስልሽ ያኔ ትዝ ይልሻል የሆነ ሰው አይኑ ከለር አላማረኝም እንደዚህ አልኩሽ ራይት። ያ ካልኩኝ አልኩኝ ነው። እኔ በቃ እንትና መሲን አስገቦት አላህ ያሳምሮ ፊት ለፊት ሽሻ አበባ እንኳን የማይደማት ሰው ያየሁት ይችን ነው። እንዳለ ቴሌፎንሽን ካርቶን አድርጎ ያስቀርብሽ። አቦ እንትን አድርጓት አስገቧት፣ እስቲ አስገቧት። የእውነት እንደዚሁ ነው ለካ ሀብታም መስለው ጋይስ የሚቀመጡት እነዚህ ሰዎች። እስቲ እንዴ እንትን አስገቧት። ሞዴሬተር ዛሬ ግን አክቲቭ አይደላችሁ? የእውነት እንዴ ፈጣሪ ጋይስ ሄለን እንትና ቀይ መስመራችን ነው ምናምን የምትሉ ሰዎች ለእናንተ ህይወታችሁ የሆነ ኧረ በስመ አብ አቦ ጋይስ እኛ ብዙ ነገር አንናገርም። እኔ የመናገር ችግር የለብኝም፣ ግን አንዳንዴ ደክሞ ያውቃል ለደደብ ለማስረዳት። አንተ ለራስህ ደድበህ ታውቃለህ። የእውነት እነሱ ውስጥ የሚበስሉ አንተ አረ ታውቃለህ። የእውነት ሽት ያ ጋይስ ለምንድን ነው መሲን እጅ አላወጣሽም? እስቲ ያ መሲ አላየሁሽም። ያ አይ ቲንክ እጇን አላወጣችም። አውቃ ለከፋ ነው አለው ለማለት ነው አበባ የምትልከው ማለት ነው። ያ ለማንኛውም አንድ ሰው እዚህ ምድር ላይ ሊኖር ግዴታ ከሆነ ሰው ጋር እኔ ጓደኛዬ ነው መባል አስፈላጊ አይመስለኝም። ሀይ ኤንድ ባይ ዛሬ በስነስርዓት ካናገረ በስነስርዓት ታናግረዋለህ። ኮስተር ካለ ሙዱ አይደለም ብለህ ትተው ትሄዳለህ። ቁጭ ብሎ አብሮ መዶላለቱ ማውራት ከፈለግ በርሜል ውስጥ ጎንበስ ብለህ ታወራ። ያው ራሱ ቢያስተጋባብህ ነው። ባህር ዳር ላይ ሄደህ ታወራለህ ማውራት ከሆነ። እንደገና ደግሞ ያለ ማውራት ከለመደብህ እናቴ ትሙት አታወራም። ማውራት ከለመደብህ ደግሞ ታወራለህ። ሆድን እንዳስተማሩት ነው ይባላል። የእውነት አይ ቲንክ ሙኒት ሾፌር ነሽ ራይት፣ ትነጃለሽ። የሚነዳ ሰው ደግሞ ብዙ ጓደኛ እንኳ አይፈልግም። ይሄ እግረኛ ሰው ነው። ብቻውን መንገድ ላይ ሲሄድ ሆድ ይብሰዋል። በዛው ማይወደውንም ሰው እያወራ ይሄዳል መንገድ ላይ። ገብቶሻል? እና እኔ እንጃ የእናንተ ማህበር ገና